ሲቲ ቸልሲን ሰከንድ ሃፍ ላይ ብቻ ሰከንድ ሃፍ ላይ ምክንያቱም ፈርስት ሃፍ ምንም ተው ሌላ ቡድን ነበር ቸልሲ ፈርስት ሃፍ ሰከንድ ሃፍ ላይ ብቻ ገረፈቻት ፔፕ 75ኛ ደቂቃ ላይ ራሱ ሮቴት ማድረግ ጀመረ ማን ከቢግ 6 ጋር እየጮተ ነው ከቢግ 6 ጋር እየጮተ ነው የቸልሲ ደጋፊዎች ታውቃላችሁ ካሁን በኋላ አመታችሁ ምን ያህል የተበላሸ እንደሆነ ከብሬንትፎርድ ኤቨርተን ብራይተን ምና ሁሉም ካንቻ የተሻለ አቋም ነው ያሉት ዘጠነኛ ምናምን ነው የምትጨርሽ አባቴ ምክንያቱም የራስሽን ጣፋንታ ራስሽ መወሰን አልቻልሽ ማን ሲቲ ግን ጎሂ የሚገርም ተጫዋች ቸርኪ አፈር የበላህ አንተ ቸርኪ የራስ የሆንክ ሰውዬ ማኑ ዛሬ ማሊያ የሚቀይር ሰው አተ ነው ማሊያ ለምን ማሊያ ለብሰን አታራም ነበር ሜዳ ውስጥም ከሜዳ ውጭም እያራ አስቸገረን እኮ አባቴ ምን እሺ ነው ማን በቋጠሮ ነው ምን በላይ ነው ዋንጫ ገባርለ በቋጠሮ ግዴታ ማቋጠር አለብን ከሲቲ ጋር ከቸልሲ ጋር ባይጥልም ከሆነ ማይረባ ቡድን ጋር ይጥላል ዌስትሃም እና ኖቲንግሃም ፎረስት እንዳስጣሉት ማለት ተረዳችሁኝ አይደል ተስፋ መቁረጥ የሚባል ነገር የለም የአርሰናል ደጋፊዎች እኔን አትስደቡኝ ተረዳኝ አይደል ልክ እንዳንተ እኔም ተቃጥያለሁ ገባርለ ጭንግፍ ያልክ የሆነ ሰው ሚንቀው አይነት የአርሰናል ደጋፊ እኮ እንደዚህ ነው ያለ የሚወራበት አይነት የአርሰናል ደጋፊ እኮ እንዳንተ አይነት እኮ ደጋፊዎች አሉ ማን የነሱን ቪዲዮ እያየ መዝናናት ይችላል እኔ ፔጅ አትምጣ አንዴ ብቻ ነው ኮሜንት የምታደርገው ስለማስወጣ እንከባበር እንጂ እኔም ተቃጥያለሁ ለራሴ ቅጥል ብያለሁ ሃንግማን እኔ አላበሽቅሽም ካሁን በኋላ ያሉትን 6 ጌሞች እንዴት እንደምትበሽቂ ታያለሽ አባቴ ገባሽ አይደል ምንም ተስፋ ማድረግ አያስፈልግም ተቀረቀረልሽ ሰከንድ ሃፍ ሌላ ቡድን ነው የመጣው ሰከንድ ሃፍ ድሮም ማለት ነው ጀሞ የለንደን ክለብ እኮ ለኛ እኮ አይሆንም የትኛውም የለንደን ክለብ ይወድ በዋንጫ ፉክክር ሂደት ውስጥ ሆነን ከኛ ከተቀናቃይ ከሆነው ሲቲ ጋር ጫወታ እናድርግ ብቻ አንዱም ነው ብላችሁ አንዱም በፍጹም ልክች አድርጎ ሲቲኒ ማሸነፍ ፍላጎት ራሱ አይኖራቸው ማሸነፍ እኮ አይደለም ፍላጎት አይኖራቸውም ለምን እነሱ ሻምፒዮንሺፕ ታች አይወርዷትም እንድች ብለው አይነኩትም በቃ ቅብር ብለው ልጥፍ ተደርገው ይወጣሉ በሜዳና በደጋፊው ፊት የነፊላን ነገር ሰምቷል ቸልሲ አስበው እንግዲህ ሊቨርፑልን ማሸነፉን እኮ ሰምቷል ግን እሳ ገብቶ ተለጠፋ አቅም ጉዳይ እንደሆነ ረዳችኋለሁ ከዚህ በላይ ምንም ማድረጋችሁም እናንተ ዘንድሮ 9 እና 10 ለመጨረሳችሁም እንግዲህ በሱ ነው ቀጣይ አመት ተሻሽላችሁ በእርግጠኝነት 9 እና 10 ትጨርሳላችሁ ይወላችሁ ለኛ ለጋደልም ብላችሁ የተጫወታችሁ አይነት ሙድ ነው የሚመስለው ዛሬ ግን እጅግ የደከመ ፐርፎርማንስን ያሳያችሁት የደከመ ማለት ነው ወይኔ እኔ በራሴ ወጣለሁ እኮ የጊዜ ጉዳይ ነው ግን እናንተ ትዝብት ላይ ነው ወደቃችሁ ትዝብት ላይ አይ ቋጥሬ ነበር እኮ ደግሞ እኮ የሚያስጠላ ቁጣጥር ነው የቆጠርኩት ምን አባት ያገባኝ ባልቋጥር እና ኧረ የሆነ ምንድነው ብዬ የምናገረው እግዚአብሔርን ስለ የጠበቁት ነገር ነው ገብቷል እኔ በልተነዋል ሲቲዝንስ ደረትነፋ ገብርኤልም ብያለሁ ደረትነፋ አርግ ትጠብቃለህ ጋርዲዮላን እናምናለን እስከ መጨረሻው ድረስ ማለት ነው እኔ እኮ ፈርስት ሃፍ እኔ ተሳቀቅኩኝ እንደዛ ሲያረጉኝ ተሳቀቅኩኝ ግን ሰከንድ ሃፍ በቃ አንተ ማነህ እኔ ቸርኪ እኔ ሰይፈኝ በእናት ምን አይነት ጨዋታ ነው የምትጫወቱት ኦራይሊ ለአርሰናል ጨዋታ ቀጣይ ሳምንት ያስፈልጋል ግዴታ አንድ ነገር አረጋግጬ የምናገረው ነገር አርሰናል ቀጣይ ሳምንት ዊን ምናረግ ከሆነ ኮምፕሊትሊ ነው ምን በላው ይሄን አረጋግጬ ነው የምናገረው ብቻ ዊን እናርግ ይዛን ማች ኦራይሊ ተጎድቷል ሃምስትሪንግ ይመስላል እኔ አላቅም እኔ እስቲ ለዛኔ ጨዋታ ግዴታ ያስፈልጋል ገብቷል እሱ ነበር የዛኔ ኮክስ ያረጋቸው የነበረው እሱ ነበር የጠቀመን ሜትር ከ93 የመሰለ ፉልባክ ግዴታ ያስፈልጋል ለቴስታ ለምን ለብዙ ነገር ነው የሚጠቅም ገብቷል ማን ነው በፈጣሪ ስም ቼልሲ ለጥፌ ነው የምጥልሽ ምናልባት የአርሰናል መክሊት እግር ኳስ ሳይሆን ፖለቲካ ፓርቲ ቢሆንስ ጉቦ ሳይበሉ በታማኝነት ህዝብን ማገልገል ማለት ነው አሁን ገና የኛና የባየር ሙኒክ አሸናፊ የሚበለው ሻምፒዮንስ ሊግም ሲቋትኑ ፕሪሚየር ሊጉን የተረጋገጠ ያጡታል በቃ አርሰናል ፓርቲ ነው አርሰናልን ይምረጡ እኔ የቼልሲ ደጋፊዎች አንዳንዶቻችሁ ሲሸነፍ ደስ የሚላችሁ የቼልሲ ደጋፊዎች ይሄው ተሸነፈላችሁ እንኳን ደስ አላችሁ አንድ ነገር ግን እንድታቁ የምፈልገው በዚህ አሰልጣኝ እግዚአብሔር እኔ በመሸነፉ ቼልሲ ምንም አልመሰለኝ ለምን እንዳልደበረኝ ታውቃላችሁ ሊያም ሮዚነር የሚቀጥለው አመት ስለማላየው በጣም ደስ የሚለኝ ነገር እሱ ነው በቃ እንዴት ደስ እንዳለኝ አትጠይቁኝ በቃ ሊያም ሮዚነርን ኔክስት ይር አለው ምን አይነት ደደብ የሆነ አሰልጣኝ እግዚአብሔር ምስክሬ ነው እኔ አንድ ነገር ልንገራችሁ ፈርስት ሃፍ ራሱ እኮ ልክ እኮ አይደለም ቼልሲ ግን ይሁንለት ተብሎ ተስተካከለለት ይሁንሽ
ፈርስት አፍ ሰከንድ አፍ እነሱ ምን እንደሚያደርጉ ማሰብ ያቅተዋል እንዴ? እነሱ እኮ ዋንጫ ለመብላት ነው እየመጡ ያሉ። ተከላክለ በሜዳ 1 ነጥብ ለመያዝ ትጮታለህ? ይሄ እኮ ቼልሲ ነው። ይሄ እኮ ነው ቲሙ። ምን ሆነ ነው እንዴ? ትናንት ቦርንሞዝን አላየሁም እንደ አርሴናል ጋር በሜዳው በሰው ሜዳ ሄዶ ምን እንዳደረገ? እኛ ከቦርንሞዝ ያነሰ ሜንታሊቲ ነው ያለን? እሺ ተወሱንም እንዴ! ኧረ በኢየሱስም እኔ ሁላችሁ ከዚህ ጨዋታ ምን እንደተማርኩ ልንገራችሁ ማለት ነው። የመጀመሪያው ቼልሲ ሲቲ እንዳይደብረው ማለት ነው። ድንገት በጎል እንኳን ቢበለጥ ብሎ 3 ጎል ሰጠ። ሌላው ደግሞ 100 ምናምን ሚሊዮን ተጫዋችን ለካ እንደዚህ አድርገህ ማደደብም ይቻላል። ከምር እኔ በጣም ነው የማደንቀው ሊያም ሮዚነር። እንዲህ ለካ ተጫዋችንም ማደደብ ይቻላል፣ ደደብ ማድረግ ይቻላል። ለካ አንተ ተጫዋችንም እንዴ ካይሴዶን ደደብ ነው ያደረገው። ደደብ ማድረግ ለካ ይቻላል። በኢየሱስ ክርስቶስ አረ እግዚአብሔር ይል። እኔ ምንም አልልህም፣ ጌታ ምስክሬን፣ እግዚአብሔር ይልህ ላንተ ማለት ነው። እኔ ምንም አልልህም። በቃ እንዴት አንተ ትንሽ ፈጣሪን አትፈራም? ለማጥቃት 10 ደቂቃ እንኳን አትሞክርም እንዴ? ምን አለበት? ትንሽ እኮ ወጥተው ኳስ ይዞ ሲጮቱ እኮ ሲቲዎችን እኮ ሲፈትኗቸው ነበር። የኛዎቹ እኮ መጮት እኮ ይፈልጋሉ። ኢስቴቫው ለምን አስገባው? እሺ ታዲያ ላትጮት ልትከላከል ነው እሱን የምታስገባው? ይህ አመዳም በእግዚአብሔር ስም አውጣው ወያላ ማለት ነው። ቋጠሮ ሰርቷል። ልጆቻችን ሻምፒዮን ይላል። ይሁን ደም ያለው ክለብ አንድ ላይ ማለት ነው። ምን ነው ሜዳ ውስጥ የላችሁ? ምን አትጫወቱም እንዴ? የት አለ? እሺ ምንድን ዋንጫው ቲም ሮቲቲ አርሰናል ለሳምፕል ይሁን ልካው ጋርዲዮላ ትችላለህ ጌታ ይኸው ቡይ አርሰናል ላኩላቸው። እኔ ምን አጠፋው? አርሰናል በተዝረከረከው እኔ ይሄ ሁሉ ምን ላድርገው? ይሄንን እንዴ እኔ ምን የአርሰናል ደጋፊ እግር መብላት ትችላለህ። ከፈለክ አትብላ፣ አንተ አትበላማ እንዴ? ምን ላድርግህ? እኔ ነኝ እንዴ ዋንጫውን የምሰጠህ? ብላ አልበላ ብላ እኔ ምን ላድርግ? እኔ ልትበላ ነው? እኔን ተማምለ ነው ወይ የጀመርከው? ስትጀምር እኔ እንደ ሰማይ ቶፎር ይራቀኝ ሰው ነኝ። ስነ ስርዓታችሁን ያዙ እንዴ! አንተን አምነን ምን አገባኝ እኔ? አንተ የፈለግከውን ነው የምታምነው። ስትፈልግ ራስን ታምናለህ እንዴ? ሰማያዊ ላይ አይጨክርም ነበረ፣ ግን ይሁን። አረ ጉድ ነው ዘንድሮ። ኤፍ ፎር ፓልመር፣ ፒ ፎር ፖፓና። አይጠየፍ ሆኖ ይታያል ከሚሴ። እንዴት ነሽ አርስዬ? የ5 ዓመት ሚዜ። እንግዲህ የተማመናችሁት ቸልሰው እጅ ሰጥቷል ማለት ነው። በቃ ፓልመር ሲጀምር የቀድሞ ክለቡን ያስበለጠ ምናምን ነው የሚመስለው። ለማንኛውም አርቴታ አሁን አንድ ትልቅ ቻንስ አለው። ትልቅ ቻንስ ራሱን በትክክል የሚያሳይበት ማለት ነው። ኔክስት አርሰናል ከሲቲ እርስ በርስ ይገናኛሉ። ይህንን ጨዋታ አርቴታ በምንም ሆነ በምንም ማሸነፍ የሚችል ከሆነ ኦልሞስት ዋንጫውን ያረጋግጣል ብዬ አስባለሁ። ምክንያቱም ነጥቡን የሚወስደው 3 ነጥቡን ከራሱ ከሲቲ ነው። ግን ሲቲ ከአርሰናል ራሱን 3 ነጥብ የሚቀበለው ከሆነ ይህ ነገር አበቃለት ማለት ነው። ለማንኛውም ኢትዮጵያ ውስጥ ቁማር ተዘግቷል ብላችሁ የምታስቡ ሰዎች ስፖርት ውርርድ ቴሌግራም ባዮ ላይ ባስቀምጥኩላችሁ ቴሌግራም ቻናሌን ተቀላቀሉና እዛ ላይ 6 እጥፍ ያስገባ 100 ስታስገቡ 600 የሚያደርግላችሁ የውጭ ሀገር አዲስ አቋማሪ ድርጅት መጥቷል ማለት ነው። አስቀምጬላችኋለሁ ኤቭሪቲንግ ቁጭ አድርጌላችኋለሁ። ቴሌግራሜ @ዮዮርዳ ብላችሁ ያለ ምንም ስፔስ ጽፉ ይመጣላችኋል። የኔ ቴሌግራም ቻናል ከ4000 በላይ ተከታይ ያለው ቻናል ነው። ስታዲየም ውስጥ ይሄን ሰውዬ ተመልክታችሁታል አይደል? ቦትለርስ እያላችሁ ነበር ማለት ነው። እንደዚህ ኢሚዲየትሊ ነው ቫይራል የሆነው ማለት የጮቱት ሲቲና ቼልሲ። የሚወራው ግን ስለ አርሰናል። ምን አይነት ትልቅ ክለብ ነው አርሰናል! ኧረ በስመ አብ! ምንም እኮ ማለት ነው ቼልሲ ላይ አንፈርድም። ቼልሲ የራሳችንን የቤት ስራ ሳንጨርስ ቼልሲ ቢያስጥለው ጥሩ ነበረ። ከዚህ በኋላ ማለት የሞት ሽረት ነው። እኔ ምሬ ነው የምላችሁ። እየፈራንም እየተሳቀቅንም ቢሆን ማለት መፋለም ነው የሞት ሽረት። የዋንጫ ሜንታሊቲ ማለት ግን ይኸውላችሁ አያችሁ አይደል? ልክ እንደ ሲቲ ነው። በቃ አለቀ። ርህራሄ የሚባል ነገር አያስፈልግም። ይሄንን ነገር ሊያስተምራቸው ይገባል። አርቴታ ልታስተምራቸው ይገባል። ይሄንን ነገር አንተ ራሱ ልትማርበት ይገባል። ከቼልሲ ጋር
ለቶፕ 4 ለመግባት ሶስተኛ ጎል ዶጓ ገባ። ሶስተኛ ጎል በእውነት ይሄ ማለት ነው። ካይሴዶ የምትሉት ተጫዋቻችሁ እሱ ነው። ከራይስ ጋር የምታወዳድሩት ይንተፋተፋል። ኧረ ቼልሲ ራሱ አትሆኑም፣ ጭራሽ አትሆኑም። አሰልጣኛችሁ ጀመር አይችልም። የስቴፋኖ ፈርስት ሃፍ ቤንች አድርጎ ቀይሮ አስወጥቶ መግባት ሲኖርበት ይዞት ገባ። ምንም ትለጠለጣለን። ቀጣይ ሳምንት ማለት ነው ኢትሃድ ላይ ስንሄድ ከሲቲ ነጥብ ለማስጣል ሳይሆን መሄድ ያለብን ሲቲን ለማሸነፍ ነው። በቃ ይሄ ነው የዋንጫ ሜንታሊቲ ከአርሰናል የምፈልገው ይሄን ነው። እንደሚያደርጉት ጋይስ እኔ አምናለሁ፣ እንደሚያደርጉት አምናለሁ። አንድ ነገር የምነግራችሁ ሲቲ ወንድ ቡድን ነው፣ አይደነግጥም። ተጫዋቾቹም አሰልጣኙም ሁሉም አይደነግጡ። በቃ አለቀ። ይሄ ነው ግሬስ ያለው ቡድን ነው። ለምን በቃ ይሄ የዋንጫ ሜንታሊቲ ያለው ቲም ይሄ ነው። ይችላሉ፣ በቃ ይችላሉ። የምር ቼልሲን በሜዳው ማለት ነው። በቃ አንድ ነገር የምነግራችሁ ሲቲ ወንድ ቡድን ነው፣ አይደነግጥም። ተጫዋቾቹም አሰልጣኙም ሁሉም አይደነግጡ። በቃ አለቀ። ይሄ ነው ግሬስ ያለው ቡድን ነው። ለምን በቃ ይሄ የዋንጫ ሜንታሊቲ ያለው ቲም ይሄ ነው። ይችላሉ፣ በቃ ይችላሉ። የምር ቼልሲን በሜዳው ማለት ነው። በቃ አይጠየፍ ሆኖ ይታያል ከሚሴ። እንዴት ነሽ አርስዬ የ5 ዓመት ሚዜ? እንግዲህ የተማመናችሁት ቸልሰው እጅ ሰጥቷል ማለት ነው። በቃ ፓልመር ሲጀምር የቀድሞ ክለቡን ያስበለጠ ምናምን ነው የሚመስለው። ለማንኛውም አርቴታ አሁን አንድ ትልቅ ቻንስ አለው። ትልቅ ቻንስ ራሱን በትክክል የሚያሳይበት ማለት ነው። ኔክስት አርሰናል ከሲቲ እርስ በርስ ይገናኛሉ። ይህንን ጨዋታ አርቴታ በምንም ሆነ በምንም ማሸነፍ የሚችል ከሆነ ኦልሞስት ዋንጫውን ያረጋግጣል ብዬ አስባለሁ። ምክንያቱም ነጥቡን የሚወስደው 3 ነጥቡን ከራሱ ከሲቲ ነው። ግን ሲቲ ከአርሰናል ራሱን 3 ነጥብ የሚቀበለው ከሆነ ይህ ነገር አበቃለት ማለት ነው። ለማንኛውም ኢትዮጵያ ውስጥ ቁማር ተዘግቷል ብላችሁ የምታስቡ ሰዎች ስፖርት ውርርድ ቴሌግራም ባዮ ላይ ባስቀምጥኩላችሁ ቴሌግራም ቻናሌን ተቀላቀሉና እዛ ላይ 6 እጥፍ ያስገባ 100 ስታስገቡ 600 የሚያደርግላችሁ የውጭ ሀገር አዲስ አቋማሪ ድርጅት መጥቷል ማለት ነው። አስቀምጬላችኋለሁ እንደ ኤቭሪቲንግ ቁጭ አድርጌላችኋለሁ። ቴሌግራሜ @ዮዮርዳ ብላችሁ ያለ ምንም ስፔስ ጽፉ ይመጣላችኋል። የኔ ቴሌግራም ቻናል ከ4000 በላይ ተከታይ ያለው ቻናል ነው። ስታዲየም ውስጥ ይሄን ሰውዬ ተመልክታችሁታል አይደል? ቦትለርስ እያላችሁ ነበር ማለት ነው። እንደዚህ ኢሚዲየትሊ ነው ቫይራል የሆነው ማለት የጮቱት ሲቲና ቼልሲ። የሚወራው ግን ስለ አርሰናል። ምን አይነት ትልቅ ክለብ ነው አርሰናል! ኧረ በስመ አብ። ምንም እኮ ማለት ነው ይላል ቼልሲ ላይ አንፈርድም። ቼልሲ የራሳችንን የቤት ስራ ሳንጨርስ ቼልሲ ቢያስጥለው ጥሩ ነበረ። ከዚህ በኋላ ማለት የሞት ሽረት ነው። እኔ ምሬ ነው የምላችሁ። እየፈራንም እየተሳቀቅንም ቢሆን ማለት መፋለም ነው የሞት ሽረት። የዋንጫ ሜንታሊቲ ማለት ግን ይኸውላችሁ አያችሁ አይደል? ልክ እንደ ሲቲ ነው። በቃ አለቀ። ርህራሄ የሚባል ነገር አያስፈልግም። ይሄንን ነገር ሊያስተምራቸው ይገባል። አርቴታ ልታስተምራቸው ይገባል። ይሄንን ነገር አንተ ራሱ ልትማርበት ይገባል። ከቼልሲ ጋር ለቶፕ 4 ለመግባት ሶስተኛ ጎል ዶጓ ገባ። ሶስተኛ ጎል በእውነት ይሄ ማለት ነው። ካይሴዶ የምትሉት ተጫዋቻችሁ እሱ ነው። ከራይስ ጋር የምታወዳድሩት ይንተፋተፋል። ኧረ ቼልሲ ራሱ አትሆኑም፣ ጭራሽ አትሆኑም። አሰልጣኛችሁ ጀመር አይችልም። የስቴፋኖ ፈርስት ሃፍ ቤንች አድርጎ ቀይሮ አስወጥቶ መግባት ሲኖርበት ይዞት ገባ። ምንም ትለጠለጣለን። ቀጣይ ሳምንት ማለት ነው ኢትሃድ ላይ ስንሄድ ከሲቲ ነጥብ ለማስጣል ሳይሆን መሄድ ያለብን ሲቲን ለማሸነፍ ነው። በቃ ይሄ ነው የዋንጫ ሜንታሊቲ ከአርሰናል የምፈልገው ይሄን ነው። እንደሚያደርጉት ጋይስ እኔ አምናለሁ፣ እንደሚያደርጉት አምናለሁ። የቀሩትን ጨዋታዎቹን ቢያሸንፍ ሁለቱንና እኛንም ጨምሮ ቢያሸንፍ ራሱ በጎል እንበልጠዋለን ያልከኝ ሸበለው ዛሬ ብቻ 3 ጎል አስቆጠረ ቸልሲ ላይ ማለት ነው። አስበው ክሪስታል ፓላስ አንተን ሲያገኝ ደግሞ ማለት ነው ምን ያክል በጎል ርቆ እንደሚሄድ ማለት ነው። በጎል ትተማመናለህ። ማንቸስተር ሲቲ ይመቸው ማለት ነው። ይሄን ጨዋታ ልትቋጥር ምናምን የመጣ ፔፕ ማለት አይደለም። ባለፈው ምናምን ያየኸውን ቲም ይቅርና ሳም ላይ ጥሏል እኮ እንደዚህ ምናምን የምትለውን ቲም ይቅርና ዛሬ ፈርስት ሃፍ ያየኸውን ቲም ሰከንድ ሃፍ ቀይሮት ይገባል ማለት ይሄን ያክል ነው ልዩነቱ። አንተ አመቱን ሙሉ አንድ አይነት ቡድን ይዘህ ትመጣለህ። እሱ በ20 ደቂቃ በ10 ደቂቃ ልዩነት ሁሉ የተለያየ ቲም ሊያሳይ ይችላል ማለት ነው። ለዚህ ነው በድፍረት ማንቸስተር ሲቲ ዋንጫውን ይበለዋል እያልኩ ከመጀመሪያው ቀን ጀምሬ እስካሁን ድረስ ያለሁት ማለት ነው። ማሽቃበጥ ምናምን አይደለም፣ የማይሆን እግር ኳስ ነው። አንተ በጣም ጥሩ ከሆንክ እውነቱን እነግርህ ነበር፣ እፈርዳለሁ ለአንተ። አንተ ነህ ጥሩ ቲም፣ አንተ ነው ዋንጫው የምትበለው እልህ ነበር። ግን እውነቱ አይደለም። ማንቸስተር ሲቲ ነው ጥሩ ቲም፣ ሊበለው የሚገባው ማንቸስተር ሲቲ ነው፣ ይበለዋል። ቲም እየሰራ ማለት ነው።
ቲም እየሰራ ይሄ ደጋፊ የተለየ ደጋፊ ነው እንዴ? የቼልሲ አባት ነው የሚባል መረጃ እየወጣ ይገኛል። ቆይ እኔ ያልገባኝ ቼልሲ ምን ባጠፋ ምን በበደለ ቼልሲ እንደዚህ ቀጥቀጥ? አርሰናል ተዝረክርኮ በጣለው ነጥብ ቼልሲ ምን በወጣው? ኧረ ተው እባክህ ሲቲ የተባልክ ቡድን ተው እባክህ። በቃ አንተ ሰበብ ነው የምትፈልገው አይደል? ሰው ለመቀጥቀጥ እድል ነው የምትፈልገው ሰው ለማስደበር። ኧረ እንደዚህ አይቻልም እኮ እባክህ፣ ኧረ አይቻልም። እኔ እንደው ይሄ ደጋፊ ግን አቡ ክበርልን። እንደዚህ ነው ሻት የሚሏችሁ። ኮዳው ላይ ያለውን ተመልከት። በቃ ይሄ ነው በቃ። ከቼልሲ ጋር እኮ ምንም ነገር የለንም ነው እኮ መልዕክቱ እኮ። ግን አይቻልም እንደዚህ። ፍቀዱ አንዳንዴም ተው እንደዚህ። አያርሰናል ምስኪን ቋጣሪ ወያሎች። አንተ ነጥብ እንድንጥል ነው የምቋጠረው። እኛ ጎል ዲፍረንስ ላይ እየሰራን ነው። 38-32 በ6 ጎል ዲፍረንስ ትበልጡን ነበረ። 3ቷን አቀለልናት። 2-0 እንኳን ከተሸነፋችሁ ጎል ዲፍረንስ ደግሞ ተቀለበሰ ማለት ነው። ዳትፋር መሄድ አያስፈልግም ሲጀመር። በነጥብ እንደምንበልጣችሁ እኔ በቲሜ ተማመናል። እኩል ቢሆን እንኳን አርሰናል ጎል ዲፍረንስ አለው ምን አለ የሚሉት አድርስለት። ያው እናም ሲቲ ከዚህ በኋላ ሁሉንም ጌም ካሸነፈ አርሰናል ደግሞ የሲቲን ጌም ተሸንፎም ቢሆን ከዛ በኋላ የቀረውን ካሸነፈ በነጥብ እኩል ስለሚሆኑ ማለት ነው። ማኔ ማግባት ችግር አለበት ይታወቃል። አንተ ምትሃት የሆንክ ልጅ በ7 ደቂቃ 2 አሲስት ታደርጋለህ። ቢግ ጌም ፕሌየር። ከአርሰናል አሲስት ታደርጋለህ ለኦራይሊ፣ ከሊቨርፑል ከቼልሲ 2 አሲስት። ራያን ፋኪንግ ቸርኪ። ገነርስ ማን ነው? ቦትለርስ ዩ ጋራ ቢ ሬዲ ኔክስት። እዚህ ቴሌግራም ላይም የሚገርም ቀመር እያሳካን ነው። አሁን ፕሬዲክሽንስ ብለ ጆይን በል ፒስ። እኔ የምለው ቆይ ሲቲ ለሰላም እየተጫወተ እያለ እኔ ማን ነኝ ሲቲ ላስቆመው እዚች ጋር የተገኘሁት ማን ነኝ? እንዲህ አስቡት። አሁን የአርሰናል ደጋፊ ይመጡና ባክ ለራስ ነበር የተጫወትከው አልተሳካልም ምናምን ፍሬ እስኪፈርጥ እስከ ረፍት ሰዓት ቋጥራል። ይሄ ደግሞ ሁላችንም ያየነው እውነታ ነው። በቃ ረፍት ሳለ እኛ ቁጭ ብለን እኮ ስለ ቼልሲ ቪዲዮ የሰራው የአርሰናል ደጋፊ ነው። አስቡት። በርቱ ገና ነው ምናምን። ይሄ ደግሞ ምንን ያሳያል? ከኛ በላይ አርሰናሎች እንደፈለጉት እና ደግሞ የአርሰናል ደጋፊ ልምዱ ምንድነው? ሊቋጥርና ከተሳካለት ያሞጋግሳል፣ ካልተሳካለት ደግሞ ተሳድቦ ይሄዳል። ያጣ ምናምን እንደሚባለው ማለት ነው። ለማንኛውም ግን ማለት ነው ጭራሽ ነው ያልደበረኝ፣ ጭራሽ ማለት ነው። ተናግሬ ነበር ባሸነፍ ደስ ይለኝ ነበር፣ ከተሸነፍኩም አይደብረኝም። እንደዚህ በላ ቴላ፣ እንደዚህ በላ የጽዌው ድምቀት ነው በላ፣ እንዳይባንን ነው በላ ቴላ በላ። እኔ ለወያኔ የሰጠሁት 3 ነጥብ ለበላው እንዴት እከለክላለሁ በላ። ከኔ ሻምፒዮንስ ሊግ የሀገር ሰላም ይቀድማል በላ ቼላዬ በላ። የኔ ቼላ ወንድም ጥላ በላ። ይኸው ብያል እኔ አቋማሲዮ አንቺን ሻምፒዮንስ ሊግ ካላስገባው ሰው አይደለሁም። በቃ ሰው አይደለሁም። በቃ ይሄ ነው በቃ ይሄንን ነው የምፈልገው ከአንቺ ወንድሜ። አንቺን ጥዬ የትም አልሄድም። በቃ ይቀራታል እንጂ ሻምፒዮንስ ሊግ አንቺን ጥዬ አልሄድም። ቢግ ሪስፔክት የላ ወንድም ጥላ። ሲቲ ግን እኛ ልንበላ የሆነ ዋንጫ ስንሄድ አንደኛ እንደ ሴጣን ተከተለና እንደ ጥላ የሆነ ሰዓት ላይ ወደ አንድ ታፈተልካለ። ሊቨርፑል ዋንጫ ሲበላ 3ኛ ትሄዳለ። ከኛ ጋር ምን አባሮ ታሪክ እኮ ጸብ የለን። ቼልሲ ወይኔ ቼልሲ፣ አንተ ደንቆሮ ቼልሲ። እኔው ካሶን ያዘጋጅችል ነበር ማትፈልገውን ኮተት ልረከብህ። ግን አንተ የበሰበሰ ሹሩባ ያለው ተጫዋች አምጥቶ ከማፈስና ከመበተን አሰልጣኝ መቀየርን እንደ ዝነጣ ምታይ ከመሆኑ ውጪ ምን ትጠቅማል? እስከረፍት ወግነ ጀግና ነበርክ እንደ እስከረፍት። በቃ አሁን የሲቲን ያለፈውን ጨዋታ ሳያው እንደ ዶሮ ነው በፈላ ውሃ ወዳችን የሚልጠው። ኢትሃድ ላይ አይደለም ይሄ ቢያገኘን የትም ቦታ ቢያገኘን ይገለናል። የሲቲን እያያችሁት ነው። አኡዙ ቢላህ አሰልጣኝ ማለት እንዲህ ነው። ፈርስታፍ የሆነ ጨዋታ አነበበ። ከረፍት በኋላ አንተ ቼልሲ እዛው ተኝቶ ጠብቀው ሲቲ እዛው አፕዴት አድርጎ መጣ። አይመረንም። የኛውን ቦቅቧቅ አርቴታ አይደለም። በቃ እኔ